18 በዓሎች አሉ። ዋና ዋናዎቹ በሁለት ይከፈላሉ። 9 9ኙ አበይተ በዓላት ይባላሉ። 9ኙ ንዑሳን በዓላት ይባላሉ። ለዛሬ 9ኙን አበይተ በዓላት ባይምሯችሁ በልባችሁ የምታቋቸው ናቸው እንድትይዟቸው ብቻ ፈልጋለሁ። እነዚህ ናቸው እንዴ? እሺ በቃ ያዙልኝ፣ እንድትይዙልኝ ፈልጋለሁ። 9ኙ እነግራችኋለሁ። እነዚህ ምን ናቸው? በመጽሐፈ አሚኖ ስርዓት ገጽ 82 ጀምሮ ማየት ትችላላችሁ። አንደኛ ከ9ኙ አበይተ በዓላት ዛሬ የምናየው 9ኙን ነው። ቀጥሎ ደግሞ በሚቀጥለው መርሃ ግብራችን 9ኙን እናያለን። 9ኙ አበይተ በዓላት አንደኛ ትስብእት። ትስብእት ምንድነው? ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና መድኃኒታችን ኢየሱስ ክርስቶስ በተናገረው ትንቢት ባስቆጠረው ሱባኤ እሱም ቢሆን ትንቢት ነግሮናል። በሐሙስ ዕለት ወመንፈቃለ ዕለት ትወለድ ወለተ ወለተ ተከብሏልና ነግሮናል። እሱ ራሱ በነቢያቱም ነግሮናል። አማካኝነት በነገረን የሰው ልጅ ይድን ዘንድ ከቅድስተ ቅዱሳን ድንግል ማርያም ከመቤታችን ያለ ወንድ ዘር የተጸነሰበት ዕለት ሰው የሆነበት ዕለት በመቤታችን ማህፀን ያ ትስብእት ይባላል። አንደኛ። ሁለተኛ ልደት። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ከድንግል ማርያም የተጸነሰው ኢየሱስ ክርስቶስ በ9 ወር ከ5 ቀን በቤተልሔም ስለኛ ተወለደ። አምላካችን አምላክ መሆኑን የምታውቁበት የ2 ዓመት ሕፃን ሆኖ ሰባ ሰገል መጡና የተወለደው አይሁድ ንጉሥ ሴት ነው እያሉ ለ2 ዓመት ሕፃን ሰገዱለት። ኦርቶዶክስ ኢየሱስን ትሰግድለታለች። በፕሮቴስታንቱ ዓለም አላውቅም እምላችሁ አይሰገድም ማለት ነው። የለም ነው። አምላክነቱንም ጥርጣሬ ውስጥ ነው። አማላጅ ነው ለነሱ። ለ2 ዓመት ሕፃን ሰባ ሰገል ሰገዱ። ንቃ ኦርቶዶክስ፣ አስተውሉ ሁላችሁ፣ የመዳን መንገድ ይስጣችሁ። ሶስተኛ ደብረ ታቦር። አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ራሱን ገልጧል። ከዛ በፊት አንድ አበይት በዓል አለ፣ ጥምቀት። ስለዚህ ጥምቀት ጌታችን ኢየሱስ ክርስቶስ ተወለደ፣ በ30 ዘመኑ በዮርዳኖስ ወንዝ ተጠመቀ። ሶስተኛው ጥምቀት። አራተኛ ላርገውና ደብረ ታቦር ደግሞ እንደምታዩት ጌታችን በማቴዎስ 17 እንደተጻፈ ብርሃነ መለኮቱን የገለጠበት ዕለት ነው። አንድ ምናልን ትስብእት የተጸነሰበት መጋቢት 29። 2 ልደት የተወለደበት። 3 ጥምቀት በዮርዳኖስ የተጠመቀበት። 4 ደብረ ታቦር በታቦር ተራራ አምላክነቱን የገለጸበት። 5 ሆሳዕና ጌታችን ኢየሱስ ክርስቶስ ሆሳዕና አሁን አድን እየተባለ ንጉሥሽ የዋህ ሆኖ በአህያ ውርንጫ ተቀምጦ ይመጣል ብሎ ዘካርያስ በ9:9 ትንቢት እንደተናገረ በማቴዎስ 21 ላይ እንደምናየው ጌታችን ድንቅ ሥራ የሰራበት ዕለት ያ በዓል 5ኛ በዓል ሆሳዕና። 6ኛ በዓል ስቅለት። ከሆሳዕና በኋላ በእኛ በቤተክርስቲያናችን ይትበሃል ወደ ስቅለቱ ነው የምንገባው። ስለዚህ 6ኛ ስቅለት። 7 ከስቅለት ቀጥሎ ትልቁ በዓል ምንድነው? አብይ በዓል ነው የምናወራው፣ ትንሣኤ። ስለዚህ 7ኛው ደግሞ በ3ኛው ቀን ሞትን ድል አድርጎ መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና የተነሳበት 7ኛው አብይ በዓል ነው። 8ኛው ምን ሊሆን ነው እንግዲህ? ዕርገት። ክብር ይግባው መድኃኒታችን ኢየሱስ ክርስቶስ በሐዋርያት ሥራ በሉቃስም አለ ምዕራፍ 24 ላይ በሐዋርያት ሥራ በተለይ ምዕራፍ 1 ላይ ቁጥር 9 ጌታችን ኢየሱስ ክርስቶስ ክብር ይግባውና ማረጉን የምናስብበት ትልቁ በዓል ነው። 9ኛው ደግሞ ጰራቅሊጦስ ነው። ይህም ደግሞ በሐዋርያት ሥራ ምዕራፍ 2 ላይ ተመዝግቦ የሚገኘው የጰራቅሊጦስ በዓል ነው። 9ኙ አበይት በዓላት ከኔ ቀጥላችሁ ድገሟቸው። 1 ትስብእት፣ 2 ልደት፣ 3 ጥምቀት፣
4 ደብረ ታቦር 5 ሆሳዕና 6 ስቅለት 7 ትንሣኤ 8 ዕርገት 9 ጳራቅሊጦስ ረድኤተ መንፈስ ቅዱስ። እነዚህ 9ኙ የእግዚአብሔር በዓላት ናቸው። ጳራቅሊጦስ ላይ ትንሽ ለየት ይላል ካመጣጡ የጌታን ነገሮች ይናገርና 9ኛው ጳራቅሊጦስ ሲባል እንዴት ነው? መንፈስ ቅዱስ የወረደበት ነው። ኢየሱስ፣ ወልድ፣ አብ፣ መንፈስ ቅዱስ አንድ ናቸው። እርግጥ ወልድ ኢየሱስ በተለየ አካሉ ተጠምቋል። አብ አልተጠመቀም፣ መንፈስ ቅዱስ አልተጠመቀም። ኢየሱስ ክርስቶስ በተለየ አካሉ ከእመቤታችን ከድንግል ማርያም ያ ወልድ ሰው ሆኗል። አብ በስጋ አልተወለደም፣ መንፈስ ቅዱስ አልተወለደም። ጳራቅሊጦስ ላይ ምንድነው? አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እምአርያም ብሎ የተስፋውን ቃል ስለሰጣቸው ያ በዓል 9ኛ በዓል ተብሎ ይታሰባል። 9ኙ ንዑሳን በዓላትስ እነማን ናቸው? በሚቀጥለው መርሃ ግብራችን ላይ እናያለን። ዛሬ ግን ምን ተረዳን? ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ኢየሱስ ያላትን ክብር አያችሁትን? ይሄ በዓል በሌላ እምነት ውስጥ አለ? ይሄ በዓል በነከሌ ዘንድ አለ? እናንተ የተዋሕዶ ልጆች እነዚህም ሁሉ እግዚአብሔር ሰጥቷችሁ የቤተ ክርስቲያን ሄዳችሁ በማህሌት በቅዳሴ ትምህርት በመስማት እቤታችሁ ደግሞ በዓሉን በማክበር የምታሳልፉት ከእግዚአብሔር ጋር ያላችሁ ግንኙነት ጠንካራ ስለሆነ ነው። ኦርቶዶክስ ይህች ናት። የተዋሕዶ እምነትም ይሄ ነው። ክርስትና ማለትም ይሄ ነው። በጠባቡ መንገድ ግቡ፣ በእውነተኛይቱ መንገድ ሂዱ። አንድ እግዚአብሔር፣ አንድ ሃይማኖት፣ አንዲት ሃይማኖት፣ አንዲት ጥምቀት። ሁልጊዜ እግዚአብሔር ለኛ የሰጠን ይሄ ነው። ሰዎች የፈለጉትን ቢሉ መጽሐፍ ቅዱስ ያለው ይሄን